ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሁሉ ሰላማችሁ ይብዛ። ዛሬም እንደተለመደው አሪፍና ጠቃሚ መረጃ ይዤላችሁ ቀርቤያለሁ። ዛሬ ከርዕሱ ላይ እንዳያችሁት በጭራሽ ጉግል ጀሚናይን እነዚህን አሁን የምነግራችሁን 5 ነገሮች ሳታውቁ መጠቀም የለባችሁም ማለት ነው። ብዙ ሰው ምንም ሳያውቅ የግሉን መረጃ ይሰጠዋል፣ ብዙ ነገር ያወራዋል፣ የግሉን ሚስጥር ያወራዋል። ነገር ግን ጉግል ጀሚናይ እጅግ በጣም ጥንቃቄ ካልተሞላበት ብዙ ችግር ውስጥ ሊያስገባን ይችላል ማለት ነው። ስለዚህ ዛሬ የምነግራችሁ 5 ነጥቦች ጉግል ጀሚናይን በትክክለኛው መንገድ እንድትጠቀሙ የሚያደርጓችሁ ናቸው። በእርግጠኝነት ትወዱታላችሁ። ስለዚህ ምን ታረጋላችሁ? ይህን ቪዲዮ ላይክ አድርጋችሁ ጀምሩ፣ ለብዙ ሰዎች እንዲዳረስ ማለት ነው። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን መቀላቀል ትችላላችሁኝ። አመሰግናለሁ ጓደኞቼ። አሁን ቀጥታ ወደ ቪዲዮ እናልፋለን። መልካም ቆይታ። እሺ ተመልካቾች ተመልሰናል። እንግዲህ እንደምታውቁት ጉግል ጀሚናይ እጅግ በጣም ብዙ ነገሮችን ይዟል። ማለትም በተለይ በእኛ በኢትዮጵያን ዘንድ በቲክቶክም በተለያየ ቦታም እየተመለከትኩ ነው። ብዙ ሰዎች ጉግል ጀሚናይን እየተጠቀሙበት ነው። በተለይ ደግሞ እንደምታውቁት በድምጽ ስለሚሰራ ልክ ቀጥታ ጓደኛችሁ ጋር ደውላችሁ እንደምታወሩት ሁሉ ጉግል ጀሚናይንም ፊት ለፊት ብትፈልጉ በቪዲዮ ብትፈልጉ በድምጽ ማውራት ያስችላችኋል። ይህም ደግሞ እጅግ በጣም ተመራጭ ያደርገዋል ማለት ነው ከነ ቻት ጂፒቲ እና ከሌሎቹ ማለት ነው። ነገር ግን መጠንቀቅ ይኖርብናል። እንዴት እንጠቀመው የሚለውን ነው ማሳያችሁ። አሁን የመጀመሪያ ማሳያችሁ ምንድነው ጉግል ጀሚናይን ተጠቅማችሁ እስከዛሬ ብዙዎቻችሁ ፎቶ እየሰጣችሁት ፎቶ እንደዚህ አድርግልኝ ኤዲት አድርግልኝ ስትሉት ቆይታችኋል። ነገር ግን እስከዛሬ የሰራችኋቸው ፎቶዎች በሙሉ ጉግል ጀሚናይ ጋር ይቀመጣሉ። እነሱን ሂስትሪ ማጥፋት ትችላላችሁ፣ ድጋሚም እንዳያስቀምጣቸው ማድረግ ትችላላችሁ ማለት ነው። እነሱ ነገሮች እስኪ አሁን ገብቼ ላሳያችሁ። ጉግል ጀሚናይን ትከፍቱታላችሁ። ከዛ ከግራ ወደ 3 ሰረዝ ምናምን አለ እንደምትመለከቱት። ከዛ ማይ ስታፍ የሚላል ከላች ምልክት ማድረግባትን አንድ ጊዜ ትነኳታላችሁ። እሷን ከነካችኋት ቀጥታ የምትመለከቱት እስከዛሬ ስትሰሩት ጉግል ጀሚናይን ተጠቅማችሁ ስትሰሩት የነበረ ፎቶ ነው። ከፈለጋችሁ እዚሁ እንዳለ ወደ ታች ስክሮል እያደረጋችሁ በጣም ብዙ ነው አያልቅም። ጉግል ጀሚናይን ከጀመራችሁ ጀምሮ ያለው ሂስትሪያችሁ ከዚህ ተቀምጧል። ስትፈልጉ እየነካችሁ ዳውንሎድ ማድረግ ትችላላችሁ። ካልሆነ ደግሞ እንዴት ነው እነዚህ ነገሮች የምናጠፋው? አሁን ለምሳሌ ከዚህ ጋር ስገቡ ምንም ዲሌት የሚል ነገር የለም። ስለዚህ ማጥፋት አትችሉም ማለት ነው። እንዴት አድርገን ነው የምናጠፋው ካላችሁ አሁን አሳያችኋለሁ ማለት ነው። ከዚህ ውጡ። ከዚህ ትወጡና ኒው ቻት ብላችሁ ትወጣላችሁ። ከላይ ፕሮፋይል አለች፣ የፕሮፋይል ምልክታችሁ አለች። እሷን አንድ ጊዜ ትነኳታላችሁ ማለት ነው። ከዛም በመቀጠል ወደ ታች ትመጡና ጀሚናይስ አፕ አክቲቪቲ የሚል አለ። ጀሚናይ አፕ አክቲቪቲ ማለት አክቲቪቲያችሁ የእናንተ እንቅስቃሴያችሁ ጀሚናይን ተጠቅማችሁ የምታደርጉት ማንኛውም ነገር የሚመዘገብበት ማለት ነው። እንደ ቀላል አታዩት። ጀሚናይ ጋር ገብታችሁ የምታደርጓት እያንዳንዷ ነገር ወደ ጉግል ላይ ይላካል ማለት ነው። ስለዚህ እነሱ ዳታ ላይ ስለሚቀመጥ እናንተ ደግሞ እዚህ ጋር ስትፈልጉ ቀጥታ ማጥፋት ስለምችሉ ማወቅ ይኖርባቸዋል ማለት ነው። ስለዚህ ጀሚናይ አፕ አክቲቪቲ የምትለዋን ይች ምልክት የማደርግባትን እሷን አንድ ጊዜ ትነኳታላችሁ ማለት ነው። ስትነኩት እንግዲህ ምናልባት እንደ የእናንተ ኢንተርኔት ይወስነዋል፣ ትንሽ ሊዘገይ ይችላል። ጠብቁት፣ ከዛ ይከፍትላችኋል ማለት ነው። እንግዲህ እንደምታዩት ሂስትሪያችሁን አክቲቪቲያችሁን የምትቆጣጠሩበት ነው ማለት ነው። የመጀመሪያው ይሄ ኦን የሚላል በርቷል። ስለበራ ነው እሱ እየመዘገበ ያለው። ነገር ግን ይሄን ኦፍ ባደርግበት መመዝገብ አይችልም ማለት ነው። ግን ይሄ ብዙ አይመከርም። ምክንያቱም የተለያዩ ስራዎችን ስትሰሩ መልሳችሁ ለማግኘት ግዴታ ሂስትሪ ላይ መቀመጥ አለበት። ካልሆነ ግን ወዲያው የሚጠፋ ከሆነ ስራ ስትሰሩ ወዲያው የሰራችሁትን ስክሪፕት ሊሆን ይችላል የተለያየ ነገር ልታጡት ትችላላችሁ። ይሄ ግን ኦን ቢሆን ይመከራል ማለት ነው። ነገር ግን የእስከዛሬዎችን ፎቶና ጽሁፎች፣ ሂስትሪዎች፣ ታሪካችሁን አጥፍታችሁ ከዜሮ እንደ አዲስ ጀሚናይን መጀመር ከፈለጋችሁ ምን ታደርጋላችሁ ጓደኞቼ? ወደ ታች ትመጡና ዲሌት የሚላል ዲሌት የሚለውን ትነኩታላችሁ። ይቅርታ፣ ዲሌት የሚለውን ስትነኩት የመቼውን ላጥፋልህ ይላል። ላስት አወር፣ ላስት ዴይ፣ ኦል ታይም የሚላል። እናንተ ጀሚናይን መጠቀም ከጀመራችሁ ጀምሮ ስትሰሯቸው የነበሩትን ፎቶዎች፣ ጽሁፎች፣ ንግግሮች ሁሉንም እንዲያጠፋላችሁ ከፈለጋችሁ ኦል ታይም የሚለውን ትነካላችሁ። ከዛ ጀሚናይን ከዜሮ ትጀምራላችሁ ማለት ነው። እኔ አሁን ኦል ታይም ብዬ አላጠፋው፣ ምክንያቱም ጀሚናይን እኔ ለብዙ ለትምህርት ነገር ስለምጠቀምበት፣ ለስራ ስለምጠቀምበት፣ ብዙ ሂስትሪ አለኝ፣ ብዙ ስክሪፕት አለኝ፣ ብዙ ነገሮችን ስለምጠቀም እኔ አላጠፋውም። ነገር ግን እናንተ ምንም አይነት እስካሁን ጀሚናይን ስራ እየሰራችሁበት ካልሆነና እንዲሁ ዝም ብላችሁ ለመዝናናት የተለያዩ ፎቶዎችን ኤዲት ለማድረግ ከሆነ የምትጠቀሙት ኦል ታይም የሚለውን ነክታችሁ ዲሌት በሉት፣ ከዜሮ ይጀምርላችኋል። ቅድም ያሳያችሁን
አክቲቪቲ ፎቶአችሁን ሁሉንም ያጠፋና ከዜሮ ይጀምራል ማለት ነው። እስኪ እንመለስና ሌላውን ነገር ላሳያችሁ። ባክ እንበልና እንግዲህ እንደምትመለከቱት ሁለተኛ ነገር ማወቅ ያለባችሁ ነገር ጀመናይን ለትምህርት፣ ለቁም ነገር፣ ለስራ የምትፈልጉት ከሆነ በድምጽ ይሰራል። እንደምታዩት ከታች የማታውቁት ካላችሁ ይህን ስትነኩት በአማርኛ በትፈልጉ እያወራችሁት ልክ እንደ ማንኛውም ሰው በድምጽ ይሰራል። ነገር ግን በቻት ይሻላል ወይስ በድምጽ የሚለው ስናወዳደረው ለትምህርት፣ ለስራ ስክሪፕት እንዲጽፍላችሁ የተለያዩ ስራዎችን እንዲሰራላችሁ ከፈለጋችሁት ጀመናይን በድምጽ አታዋሩት። ቀጥታ አስክ ጀመናይ የሚለው ላይ ገብታችሁ በጽሁፍ የምትፈልጉትን ጥያቄ መጠየቅ ይሻላል። ነገር ግን መጻፍ ለሚደብራችሁ ወይም ደግሞ በቪዲዮ ከፍታችሁ የሆነች ነገር ማሳየት ከፈለጋችሁ ይሄኛውን መጠቀም ትችላላችሁ። ትክክለኛና የተብራራ ዲፕ የሆነ መልስ እንዲሰጣችሁ ከፈለጋችሁ በጽሁፍ ብቻ አዋሩት ማለት ነው። ስለዚህ ይህን ነገር ልብ ልትሉ ይገባል። 2 ነጥቦችን ሰጥቻችኋለሁ ማለት ነው። ሌላው ነገር ደግሞ ከላይ ፕሮፋይላችሁን ስትነኩ የምታገኟቸው ነገሮች አሉ። ወደታች ስትወርዱ ፐርሰናል ኮንቴክስት የሚል አማራጭ ታገኛላችሁ። ፐርሰናል ኮንቴክስት የሚል አለ። ይሄኛው ማለት ነው። ምንድነው ይሄኛው ፐርሰናል ኮንቴክስት ማለት ምን ማለት ነው? ይህ ደግሞ ምንድነው? ጀመናይ የኛን እኛ ጋር የሚያደርገው ወሬ ማለት ነው። ለምሳሌ ጀመናይ እንዴት እኛን ያውራን የሚለውን የምትፈቅዱበት ነው። ለምሳሌ ፐርሰናል ኮንቴክስት የሚለውን ሊንክና ላሳያችሁ ምን እንዳለው ውስጡ ላይ 2 ነገሮች በርተው ታገኛላችሁ። ይሄ እንደምትመለከቱት ፐርሰናል ኮንቴክስት የሚል አለ። ዩር ኢንስትራክሽንስ ፎር ጀመናይ የሚል አለ። ሁለተኛው ደግሞ ዩር ኢንስትራክሽንስ ፎር ጀመናይ ይላል። የመጀመሪያው ዩር ፓስት ቻትስ ዊዝ ጀመናይ ይላል። እነዚህ ነገሮች መብራት አለባቸው ወይስ የለባቸው? ሞር የበለጠ ጀመናይ እናንተን እንዲረዳችሁ ከፈለጋችሁ ቢበሩ ይሻላል። የመጀመሪያው ምንድነው? ዩር ፓስት ቻትስ ዊዝ ጀመናይ የሚለው ቻቶቹ ማለት ነው። ከጎን የሚደረደሩት ታይታችኋት ከሆነ መጨረሻ ላይ ወይም ማሳያችኋለሁ ማለት ነው። ይህ ምንድነው? ጀመናይ ለምሳሌ ዛሬ የሆነ ወሬ አውርታችሁት የሆነ ጥያቄ ጠይቃችሁት ነገ ተመልሳችሁ ሌላ ወሬ ስትጠይቁት እናንተን ትላንትና አውርቷችሁ ስለነበር ከትላንቱ አስታውሶ እንዲረዳቸው የምታደርጉበት መንገድ ነው። በደንብ አልገለጽኩት ይሆናል። ነገር ግን ዩር ፓስት ቻት ማለት ያለፉ ቻታችሁ ማለት ነው። ትላንት ያወራችሁት፣ ትላንት ወዲያ ያወራችሁት፣ የዛሬ ወር ያወራችሁትን ያንን እያስታወሰ እናንተ እኔ ማን ነኝ ብትሉት ራሱ ሊነግራችሁ ይችላል ማለት ነው። ይሄ ከበራ ማለት ነው። ስለዚህ ይሄ መብራቱ የሚጠቅማችሁ ምንድነው? እናንተ በየጊዜው በየቀኑ ስታወሩት እሱ እየመዘገበ ስለናንተ ማንነት ይይዛል። ስለዚህ ቀጣይ ቀን ስታወሩት እናንተ ማን እንደሆናችሁ አይቸገርም። ምን እንደምትፈልጉ አይቸገርም። በምን መንገድ መልሶችን መስጠት እንዳለበት አይቸገርም ማለት ነው። ሌላው ግን ዩር ኢንስትራክሽንስ ፎር ጀመናይ የሚል አለ። ሁለተኛው ምንድነው? እናንተ ከፈለጋችሁ አድ የሚል አለ። አድ የሚለውን ከታች ነክታችሁ ትዕዛዝ መስጠት ትችላላችሁ። ትዕዛዙ ምንድነው? በምን መንገድ ለእናንተ ጥያቄ መልስ መስጠት እንዳለበት። ለምሳሌ ምንም ያልተማራችሁ ከሆናችሁ ከዜሮ ጀምሮ እንዲያስረዳችሁ ምንም እንዳልተማረ ልክ እንደ ህፃን ላይ አድርገህ አስረዳይ ብላችሁ ትዕዛዝ ብትሰጡት ከዚህ እና ሰብሚት ብትሉት ሁልጊዜ ጀመናይ የሚያስረዳችሁ ምንም የማታውቁ በቃ ህፃን ልጅ አድርጎ ነው የሚስላችሁ። ስለዚህ ነገሮችን በጣም አብራርቶ እንዲገባችሁ አድርጎ ያስረዳችኋል ማለት ነው። ነገር ግን ደግሞ እንደ እውቀታችሁ ሌቭል የተለያዩ መስፈርቶችን ማስቀመጥ ትችላላችሁ ማለት ነው። ስለዚህ ጀመናይ እንዴት ላስረዳችሁ ነው የሚለው። ስለዚህ የፈለጋችሁትን ኢንስትራክሽን ጽፋችሁ መስጠት ትችላላችሁ ማለት ነው። ሌላ ደግሞ 3 ነገሮችን ምናምን ነገርኳችሁ። አሁንም ፕሮፋይላችሁ ላይ ትገባላችሁ። ወደ ታች ትመጡና ጀመናይን እንዳልኳችሁ በድምጽ ማናገር ትችላላችሁ። ነገር ግን አንዳንድ ድምጾች ምናምን የማትወዷቸው የሚረብሿችሁ ከሆነ የጀመናይን ድምጽ መቀየር ትችላላችሁ ማለት ነው። ስለዚህ የት ነው? ከታች የሴቲንግ አይካንዋን ትጫናላችሁ። ከዛ መቀጠል ጀመናይስ ቮይስ የሚል ታገኛላችሁ። ይህን ስትጫኑት የተለያዩ ድምጾችን ያስመርጣችኋል። ከዛ የፈለጋችሁትን ወይ በሴት ወይ በወንድ ማድረግ ትችላላችሁ ማለት ነው። ከታች በድምጽ ስታወሩ ይሄው ለምሳሌ ከታች ሰሌክት አድርጋችሁ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ሌላውና የመጨረሻው ደግሞ ጉግል ጀመናይን ማወቅ ያለባችሁ ነገር ቶክ ቱ ጀመናይ ሃንድስ ፍሪ የሚል አማራጭ አለው። ይህ ማለት ሃንድስ ፍሪ ማለት ጀመናይን ያለ እጅ መጠቀም ማለት ነው። ያለ እጅ ማለት ምን ማለት ነው? ጀመናይ ለምሳሌ ስልካችሁ ተቀምጧል የሆነ ቦታ ላይ፣ ከዛ በድምጽ የፈለጋችሁትን ትዕዛዝ ለጀመናይ መስጠት ትችላላችሁ ማለት ነው። የሆነ ሰው የሆነ ቦታ ላይ ገብተህ ደውልልኝ፣
ለሆነ ሰው ደውልልኝ፣ ለሆነ ሰው ቴክስት ላክልኝ። በጣም እጅግ በጣም ብዙ ስራዎችን ለጀመናይ መስጠት ትችላላችሁ ማለት ነው። ይህን ግዴታ ግን ማብራት አለባችሁ ማለት ነው። ሁለት አማራጭ ታገኛላችሁ። እዚህ ጋር እንደምታዩት ሃይ ጎግል የሚል አለ፣ ዌል ድራይቪንግ የሚል አለ። ለምሳሌ ድራይቪንግ ላይ ብታደርጉት አሪፍ ነው። የምትነዱ ሰዎች ድራይቭ ላይ በምትሆኑበት ሰዓት ምንድነው ብዙ ጊዜ ስልክ መንካት ምናምን መኪና እያሽከረከራችሁ አይመከርም። ስልክ ማውራት ምናምን መንካት አይመከርም። ስለዚህ ይህን አማራጭ ያመጣው ደግሞ ጀሚናይ ስልካችሁ ተቀምጦ የፈለጋችሁትን ጀሚናይን እንድታዙት ነው። ለሆነ ሰው ደውል ብትሉት ይደውላል። ለሱ ሙሉ አጠቃቀም ካሁን በፊት የሰራው ቪዲዮ አለ። ሙሉ የተብራራ ቪዲዮ ሰርቻለሁ፣ እንዴት መጠቀም እንዳለብን። ይሄም ማለት ነው እየነዳን እያለ እንዴት መጠቀም እንዳለብን፣ ለሰው ደውል ስንለው እንዴት መደወል እንዳለብን ሙሉ ቪዲዮ ሰርቻለሁ። ነገር ግን ይህን ካበራችሁት መንገድ ላይ ያላችሁ እየነዳችሁ እያለ በነገራችን ላይ ጉግል ጀሚናይ ከጉግል ማፕ ጋር ኮኔክት ስለሆነ ጉግል ማፕንም በዚሁ በጀሚናይ መጠቀም ትችላላችሁ ማለት ነው። ስለዚህ ዌል ድራይቪንግ የሚለው ላይ ብታደርጉት ድራይቭ እያደረጋችሁ እያለ ጀሚናይን በድምፅ ማውራት ትችላላችሁ። ስለ ሎኬሽን መጠየቅ ትችላላችሁ። እዚህ አካባቢ ሆቴል አለ፣ ማደያ፣ ብዙ ነገር መጠየቅ ትችላላችሁ ማለት ነው። በቅርብ ያሉትን ነገሮች በድምፅ መንገር ይችላል። እጅግ በጣም ብዙ ውስብስብ ስራዎችን ይሰራላችኋል ማለት ነው። ሌላው ደግሞ ጀሚናይ ኦን ሎክ ስክሪን የሚል አለ። ጀሚናይ ኦን ሎክ ስክሪን የሚለው ስትነኩት ጀሚናይን ይህን ካበራችሁት ዩዝ ጀሚናይ ዊዛውት አንሎኪንግ ይላል። ስለዚህ ስልካችሁ ተዘግቶ እያለ ተቆልፎ እያለ ጀሚናይን ማዘዝ ትችላላችሁ ማለት ነው። ይሄ ጉግል ብትሉት ይሰማችኋል። በቀጥታ የምትፈልጉትን ነገር ማዘዝ ትችላላችሁ ማለት ነው። እሺ ተመልካቾች እንደጠቀማችሁ ተስፋ አደርጋለሁ ማለት ነው። ስለዚህ ስትጠቀሙ አግባብ ባለውና የግል መረጃችሁን ባለመስጠት ደግሞ መጠቀም ይኖርባችኋል ማለት ነው። እንደጠቀማችሁ ተስፋ አደርጋለሁ። ስለ ጉግል ጀሚናይ ለዛሬ ይዤላችሁ መጣሁት ይህን ይመስላል። በነገራችን ላይ ጉግል ጀሚናይ ብዙ አዳዲስ አፕዴቶችን ጨምሯል። ነገር ግን እሱ ራሱን የቻለ ቪዲዮ ስለሆነ ራሱን ችሎ ሌላ ቪዲዮ እሰራላችኋለሁ። ጥያቄ ካለ በኮሜንት መግለጽ ትችላላችሁ። ለዛሬ ግን ጨርሻለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ